አንዱ ይመጣና ያፈርሰዋል። ከዛ ድምጥማጡ ይወጣል፣ ይደመሰሳል። ከእንደገና አንዱ አዲስ መንግስት ይመጣል፣ አዲሱ ይቀዳል። ያ ለቀጣይ ትውልድ የሚሄደውን ነገር እያፈረሱ መገንባት ራሱ ኢትዮጵያን ወደ ኋላ ካስቀራትና ከዓለም እንድትተላለፍ ያደረጓት ነገሮች ውስጥ አንዱ ይሄ ነውና ቅኝ ግዛት ያልተገዛች በነጻነት የማሰብ የሌሎች የውጭ ገዢዎች ጫና ያልነበረብን ሀገር ሆኖን ስናበቃ የራሳችንን እሴቶች መፍጠር ስንችል፣ የራሳችንን ፈጠራዎች መጨመር ስንችል፣ የራሳችንን ኢኮኖሚ ሞዴሎች ዲቨሎፕ አድርገን ለሌላ ሀገራት መትረፍ ስንችል ያንን ግን አልተጠቀምንበትም። የባከነ እድል በጣም ብዙ አለ። ከዓለም ጋር ተላልፈናል። በጣም ወደ ኋላ ቀርተናል። አሁን ትላልቅ ሁለት ግዙፍ አሳይመንቶች አሉብን። በጣም ትላልቅ። አንደኛው የድሮ አሳይመንቶችን ማሳካት፣ ያለፍን የባከነውን ጊዜ የባከነውን እድል እሱን ቶሎ ብሎ የማካካስና አሁን ደግሞ ዓለም በ21ኛ ክፍለ ዘመን እየጠየቀ ያለውን ሁኔታ በተለዋዋጭ ሁኔታ ውስጥ በአስቸኳይ የሚፈለገውን ነገር ማሟላትና የህዝባችንን ፍላጎት የአገሪቱ ኢኮኖሚ የሚፈልገውን ነገር ማሟላትና ለቀጣይ ትውልድ ጄኔሬሽን ደግሞ ትሩፋት ማስቀመጥን ይጠይቃል። ስለዚህ ኢትዮጵያ ተደራራቢ አሳይመንቶች አለባት ነው የሚለው። በፍጥነት መጓዝ አለብን።